በ1851 ፎሊ ሪቨር ከተማ ውስጥ አንድ የተፈጠረ አስደንጋጭ ነገር የአሜሪካ ሕዝብን መንፈስ እንዳለ ሊያሳመነው ችሏል። ይህ እውነተኛ ታሪክ ማጠብቁት ፕሎት ትዊስት ስላለው እስከ መጨረሻው ድረስ ማየት እንዳረሱ። በ1851 ፎሊ ሪቨር ከተማ ውስጥ ቤሊ ስቴፕልስ የተባለ የ23 ዓመት ወጣት ነበረ። ከተማ ውስጥ መንፈስ አናጋሪ በሚል ስም ነበር የሚታወቀው። በጊዜው ልክ እንደ ትሬንድ የሆነ ሲያንስ ተብሎ የሚጠራ በጠረጴዛ ዙሪያ ሰዎች ተሰብስበው እጃቸውን በመነካካት ልክ እንደ ቤሊ ያሉ ሰዎች መንፈሱን ይጠሩታል። መንፈሱም እቃዎችና ጠረጴዛዎችን እያንቀጠቀጠ ይሰብረዋል። ይህ ሁሉ ነገር ግን መንፈስ ማውራት እንችላለን የሚሉ ሰዎች ገንዘብ ለማግኘት የሚጠቀሙበት ዘዴ ነበረ። ቤሊም ከነሱ መካከል አንዱ ነው። የሆነ ጊዜ ቤሊ አንድ የሀብታም ዝግጅት ላይ ይህንን ሪቹዋል እንዲያደርግ ይጠራል። ከዚህ ፕሮግራም በፊት ሁለት ቦታዎች ጋር ሄዶ በተሳካ ሁኔታ ሰዎችን መንፈስ እንዳላሳምኑ ጥሩ ገንዘብ ተከፍሎት ነበር የተመለሰው። አሁን የሚሄድበትንም የሀብታሞች ፕሮግራም በኮንፊደንስ እንደሚያሳካው ተማምኗል። ወደ ፕሮግራም ቦታ ደርሶ ገባ። የፕሮግራሙ አዘጋጅ ስም ጆን ጋርድነር ይባላል። መንፈሶች እንዳሉ ባያምንም በወቅቱ ትሬንድ ስለነበርና ፕሮግራሙን ለማሳመር ስለፈለገ ጠርቶታል። ቤሊ ሰዎች ወዳሉበት ክፍል ገባና ዛሬ መንፈሶች የሚያደርጉትን ነገር ለማየት የተዘጋጀ ማን ነው ብሎ የሰዎቹን ቀልብ ከሰበሰበ በኋላ የተዘጋጀው ጠረጴዛ ጋር ሄዶ ቁጭ አለ። ሰዎቹም የተወራለትን ሪቹዋል ሊዘጋጅ እንደሆነ ስለገባቸው ወደ እሱ ጋር ሄደው ጠረጴዛውን ከበው ቁጭ አሉ። ቤሊ ትዕይንቱን ጀመረው። እጃችሁን ጠረጴዛ ላይ አስቀምጡ ብሏቸው ቀስ ብሎ በእጆቹ በኩል ረዘም ያለ መንጠቆ አውጥቶ ጠረጴዛው ስር አረገውና እዚህ ክፍል ያለው መንፈስ ራስን አሳይ ብሎ ጮኸ። ክፍሉ ዝም አለ። ቤሊ አሁንም ደግሞ እዚህ ክፍል ያለው መንፈስ ራስን አሳይ አለና ጠረጴዛው ስር ባረገው መንጠቆ ከጠረጴዛው በላይ ባረገው እጁ እየደገፈ ጠረጴዛውን ማንቀጥቀጥ ጀመረ። አብሮት የተቀመጡት ሴቶች ደንግጠው ጮሁ። ሁሉም ሰው በድንጋጤ ይመለከተው ጀመር። ሁሉም ጠረጴዛውን የሚያንቀጠቅጠው መንፈስ መስሏቸዋል። ቤሊ የተሳካለት ነው። ጠረጴዛውን ማንቀጥቀጥ ቆም አረገና እየሰማህን ከሆነ አንተ መንፈስ ጠረጴዛውን 2 ጊዜ አንኳኳ ብሎ ከእጁ ስር ባለው መንጠቆ ጠረጴዛውን 2 ጊዜ መታ አረገው። ሴቶቹ አሁንም በድጋሚ ደንግጠው ጮሁ። ዝግጅቱን ያዘጋጁ ጆን ራሱ መገረም ጀመረ። የውሸት እንደሆነ ቢያቅም እንዴት ይህን ሁሉ ነገር ሊያደርግ እንደቻለ አያቅም ነበረ። በዚህ መሃል ቤሊ ድርቅ ብሎ ቀረ። የፕሮግራሙ አዘጋጅ ጆን ቤሊ ብሎ ጠራው። ቤሊ ግን መልስ አልሰጠው። የአተነፋፈስ ስርዓቱ እየተቀየረ መጣ። ሰውነቱ መንቀጥቀጥ፣ ይሄ ነው የማይባል እንቅስቃሴዎች ማንቀሳቀስ ጀመረ። ድምጾቹ እየተንቀጠቀጡ ለማውራት የሚመስል ወፈር ያለ ድምጽ አወጣ። አብሮት የተቀመጡት ሰዎች ደነገጡ። መንፈሱ እሱ ውስጥ ገብቶ ለማውራት እየሞከረ እንደሆነ ገምተው ዝም ብለው በድንጋጤ እይታ ያዩታል። ቤሊ በዚህ መሃል ቀጥ ብሎ ቆመና አይኑ ግልብጥ ብሎ ነጩ አይኑ ክፍል ብቻ ታይቶ ጮሆ መሬት ላይ ወደቀ። ሰዎቹ ደንግጠው ከቤት ቅርብ ያለውን ዶክተር ጠሩት። ዶክተሩ መጣና የቤሊን አንገት ነካ አድርጎ በህይወት መኖሩን ቼክ ሲያደርግ የቤሊ ህይወት አልፏል። ዶክተሩ ወደ ጆን ዞር ብሎ ምን እንደተፈጠረ ጠየቀው። ጆንም የተፈጠረውን ነገር ነገረው። ዶክተሩ በመንፈስ አያምንም። ወደ ክሊኒኩ ሬሳውን ይዞት ሄደ። በትንሽ ቀናት ውስጥ ግን የቤሊ አሟሟት ጋዜጣ ላይ ወጥቶ በመላው አሜሪካ ላይ ተደረሰ። መንፈስ አለ ብሎ የሚያምነው ሰው ራሱ ይህን ዜና ከሰማ በኋላ መጠራጠር ጀመረ። ሰዎች ቤሊ አልሞተም፣ መንፈሱ እንደሞተ አስመስሎት ነው፣ ዶክተሩ ለሬሳ ምርመራው ብሎ ሰውነቱን ከቀደደው የምርም ይሞታል እያሉ ማስወራት ጀመሩ። ዶክተሩ ጋር ሰዎች ሬሳውን ለማየት መምጣት ጀመሩ። ዶክተሩ ግን ውስጡ መንፈስ የሚባል ነገር እንዳልሆነ ስለተሰማው ሬሳውን አላሳይም ብሎ የሬሳው ምርመራ ፍቃድ እንዳገኘ ወደ ምርመራው ገባ። የቤሊን ሬሳ ጠረጴዛው ላይ አስቀምጦ ሰውነቱን ሲመለከተው እጆቹ አካባቢ መንጠቆቹን ያሰረበት ቦታ ላይ በልዘዋል። ሌሎቹ የሰውነት ክፍሎችን ሲመለከት ምንም የጉዳት ምልክቶች የሉበትም። ተጨማሪ ፍንጮችን ለማግኘት የሰርጀሪ ቢላውን አምጥቶ ደረቱን ቀዶ የውስጠኛውን የሰውነት ክፍሉን እንዳየ ቤሊ ለምን እንደዚህ እንደሆነ ገባው። የቤሊ ልብ ደም ቆጥሮ ነበረ። በቀን ውስጥ እነዛን ተለቅ ያሉ ጠረጴዛዎች እያነሳ ትርኢቱን በሚያሳይበት ወቅት ፈንድቶ ህይወቱን አሳጥቶታል። ዶክተሩ የተረዳውም ይሄን ነበረ። በቤሊ ሞት ምክንያት በተሳሳተ መንገድ ቢሆንም ሲያንስ የተባለውን ሪቹዋል ብዙ ሰዎችን ሊያሳመን ችሏል ማለት ነው። እንደዚህ አይነት ታሪክ የሚመቻችሁ ከሆነ ለዚህ ቻናል አዲስ ከሆናችሁ ስለቅ ቶሎ እንዲመጣላችሁ ሰብስክራይብ እና ላይክ በተኗን መጫን እንዳትረሱ።